ሰላም እንዴት ቆያችሁ? የቻናላችን ተከታታዮች ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እንደለመድነው የእግዚአብሔር ቃል ለመከፋፈል ወደዚህ መጥተናል። ከኢየሱስ ክርስቶስ የተራራ ስብከቶች በጣም ቁልፍ የሆኑ ትምህርቶችን አብረን የምንማር አብረን የምናይ ይሆናል። ቀጥታ ወደ ክርስቶስ ኢየሱስ ትምህርቶች እንገባለን። እንግዲህ ማቴዎስ ምዕራፍ 5 ላይ ከ7 ጀምሮ በጣም ቁልፍ የሆኑ ትምህርቶችን በተራራው ላይ ለደቀ መዛሙርቶች እየሰጠ ነበር። በጣም ቁልፍ የክርስትና መሰረት የተባሉ ትምህርቶች ናቸው። እነዛን በጣም ጥቂቱን አሁን እናያለን። ቀጣይ የቀጠልን ፕላን ክፍል 2 ክፍል 3 እያለን የክርስቶስ ኢየሱስ የተራራውን ስብከት ለማጠቃለል እንሞክራለን። አብራችሁን እንድትሆኑ በትህትና ጠይቃለሁ። አመሰግናለሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 1 እስከ 7 ያለውን አነብና ያንዳንዱን ቁጥር መንፈስ ቅዱስ በፈቀደው መንገድ ለማብራራትና ለማየት እንሞክራለን። በመጀመሪያ ክፍሉን አነባለሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 3 በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። እነዚህን 7 ቁጥሮች እያንዳንዱን ቁጥር ለማየት እንሞክራለን። ቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። በመንፈስ ድሃ መሆን እንግዲህ ድሃ ማለት የሚፈልገው ነገር ያልተሟላለት ማለት። በመንፈስ ድሃ ማለት ደግሞ መንፈሳዊ ፍላጎቱ ያልተሟላለት፣ ሁልጊዜ የሚናፍቅ፣ ሁልጊዜ የሚራብ፣ ሁልጊዜ የሚጠማ ማለት። እንግዲህ በመንፈስ ድሃ ማለት መጸለይ፣ ቃሉን ማንበብ፣ እግዚአብሔርን ማምለክ፣ እግዚአብሔርን መፈለግ፣ ከቅዱሳን ጋር ህብረት ማድረግ የማይሰለቸው ሁልጊዜ የሚናፍቅና የሚያደርግ ማለት ነው። እንግዲህ በመንፈስ ድሃ ማለት መጸለይ፣ ቃሉን ማንበብ፣ እግዚአብሔርን ማምለክ፣ እግዚአብሔርን መፈለግ፣ ከቅዱሳን ጋር ህብረት ማድረግ የማይሰለቸው ሁልጊዜ የሚናፍቅና የሚያደርግ ማለት ነው። መጸለይ የማይሰለቸው፣ እግዚአብሔርን ፊት መፈለግ የማይሰለቸው፣ ከእግዚአብሔር ጋር መሆን የማይሰለቸው፣ ከእግዚአብሔር ጋር መኖር የማይሰለቸው፣ ከቅዱሳን ጋር ህብረት ማድረግ የማይሰለቸው እና ያልጠገበ ረሃብተኛ ጥማተኛ ማለት ነው። በመንፈስ ድሃ ማለት እነዚህ ኢየሱስ ክርስቶስ ቃል በቃል ሲናገር መንግስተ ሰማይ የእነርሱ ናትና ይላል። መጸለይ ማይሰለቸው፣ እግዚአብሔርን ቃል ማጥናት ማይሰለቸው፣ ህብረት ማድረግ ማይሰለቸው፣ እግዚአብሔር ፊት መፈለግ የማይሰለቸው እሱ መንግስተ ሰማይ የእሱ ናትና ይላል። ቁጥር 3 እንደዚህ ነው። ቁጥር 4 ላይ ለምሳሌ ወደ ቁጥር 4 ከመግባታችን በፊት ቁጥር 3 ላይ ይህን ቃል የምደግፍ አንድ እግዚአብሔር ቃል 2 ጥቅስ እናነባለን። መዝሙር 42:2 ላይ እንደዚህ ይላል፣ ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? መቼ ደርሳለሁ? የእግዚአብሔርን ፊት መቼ አያለሁ? ከእግዚአብሔር ጋር መቼ እገናኛለሁ? መቼ በአካል እንደዚህ ፊቱን አያለሁ የሚል የሚናፍቅ የሚፈልግ መንፈስ ያለው ማለት በመንፈስ ድሃ ማለት። ሁለተኛው ጥቅስ ደግሞ እዛው ክፍል ላይ መዝሙር 63 ቁጥር 1 ላይ እንደዚህ ይላል፣ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ። አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል መጽሐፍ። እግዚአብሔርን ሁሌ የሚፈልጉ፣ ሁሌ የሚጸልዩ፣ ሁሌ ህብረት የሚያደርጉ፣ ሁሌ እግዚአብሔርን ቃል የሚያጠኑ እነዚህ በመንፈስ ድሃ ይባላሉ። የመንፈስ ረሃብተኛ ይባላሉ። መንግስተ ሰማይ የእነርሱ ናት። ወደ ቁጥር 4 እንሻገር። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። እንግዲህ ሰው በብዙ ምክንያት እንደሚያዝን ይታወቅ። በራሱ ስህተት ራሱ አንድ ስህተት በሰራው የሚመጣበት መልስ የሚያሳዝነው ሊሆን ይችላል። ራሱ በሰራው ነገር የሚደርስበት ነገር ሊያሳዝነው ይችላል። ግን እሱን አይደለም የእግዚአብሔር ቃል የምናገረው። የእግዚአብሔር ቃል የምናገረው ለምሳሌ ክፋት በምድር ሲበዛ፣ የእግዚአብሔር ስም ሲሰደብ፣ ሰው መንገዱን በእግዚአብሔር ላይ ሲያጣምም፣ ጽድቅ ከምድር ሲርቅ፣ ድሆች ሲበደሉ አይቶ የሚያዝን ወደ እግዚአብሔር ሐሳቡን የሚያቀርብ ሰው እና በዚህ መንገድ የሚያዝን ሰው እግዚአብሔር ያጽናናዋል። ጽድቅ ሲጎድል ሰው መንገዱን ከእግዚአብሔር ስለይ፣ ዓለማችን በክፋት ስትጥለቀለቅ አይቶ የሚያዝን እሱን አይቶ የሚጸጸት። ቁጥር 6 ስንሄድ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እንግዲህ ቅድም በመንፈስ ድሃ ከምለው ጋር ይገናኛል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እንግዲህ እንደ ቅድሙ ጽድቅን ለመስራት፣ እግዚአብሔርን ለመታዘዝ፣ መልካሙን ነገር ለማድረግ፣ ለሰዎች ቸርነትን ለማድረግ ይፈልጋሉ፣ ይጓጓሉ፣ እንዲሁም ያደርጋሉ። በዘመናቸው ሁሉ እግዚአብሔርን ለማስደሰት ይሰራሉ፣ ይኖራሉ። እነዚህ ጽድቅን ይጠግባሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። በቅንነት ለመሄድ፣ መልካም ነገር ለማድረግ፣ የእግዚአብሔርን ቃል ለመጠበቅ ይተጋሉ፣ ይጣጣራሉ፣ ይሮጣሉ፣ ይተጋሉ። እነዚህ እግዚአብሔር በጽድቅ ያጠግባቸዋል። እንዴት ነው የሚያጠግባቸው ስንል አንድ ጥቅስ እናያለን። ራእይ 22:3-5 እናያለን እንዴት እግዚአብሔር እንደሚያጠግባቸው። ራእይ 22:3-5 ከእንግዲህም ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣
ስሙን በግንባሮቻቸው ይሆናል። ከእንግዲህም ወዲህ ሌሊት አይሆንም፣ ጌታ አምላክን በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለምም እስከ ዘላለም ይነግሳሉ። እግዚአብሔር ጽድቅን በመንግስተ ሰማይ ያጠግባቸዋል፣ ለዘላለም እስከ ዘላለም እንዲነግሱ በማድረግ ጽድቅ ወዳለበት ከተማ፣ ጽድቅ ወደ ነገሰበት ከተማ፣ ጽድቅ ወደ በዛበት ከተማ ይወስዳቸውና የናፈቁትን ጽድቅ፣ የሚመኙትን ጽድቅ፣ የፈለጉትን ጽድቅ ያጠግባቸዋል። በዘላለም ሕይወት ባርኳቸው፣ በዘላለም መንግስት ባርኳቸው። በመንግስተ ሰማይ በአዲስቱ ኢየሩሳሌም በቅድስቲቱ ከተማ እግዚአብሔር ያጠግባቸዋል። ይህን ኢየሱስ ክርስቶስ ቃል በቃል በተራራው ትምህርት ላይ አስቀምጦታል። ቁጥር 7 መጨረሻው የሚምሩ ብፁዓን ናቸው ይማራሉና ይላል። እንግዲህ እኛ ምህረት የምናደርገው ለምንድን ነው ካላችሁ፣ ምህረት ስለተደረገልን ነው። እግዚአብሔር እልፍ የሆነ ኃጢአታችንን በልጁ በኢየሱስ ክርስቶስ ይቅር ብሎናል። እኛ ግን የወንድማችንን የወዳጃችንን አንዲት በደል፣ 2 በደል፣ 3 በደል ይቅር ልንላቸው ይገባል። ለምን ካላችሁ እግዚአብሔር እልፍ የሆነ በደላችንን ከልጅነታችን ጀምሮ የሰራነውን በደል አሁን እንኳን አውቀን እግዚአብሔርን ቃል እያጠናን እየተማርን እየጸለይን አንዳንድ እንሳሳታለን፣ አንዳንድ እንሸወዳለን። ይህን ኃጢአት ሁሉ እግዚአብሔር ይቅር ብሎናል። እኛ የወንድሞቻችን ኃጢአት ይቅር ልንል ግድ ያስፈልጋል። ለምን? ብዙ ነገራችን ይቅር ተብሎልናል ማለት። ይህን ሀሳብ የሚያጠነክር አንድ ጥቅስ እኔና እንጨርሳለን። ማቴዎስ 18 ከቁጥር 21 እስከ 35 እንደዚህ ይነበባል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን አለው። ኢየሱስ እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግስተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርን በጀመረ ጊዜ እልፍ መክሊት ዕዳ አለበት አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍላለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና ነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዳ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተ ሳይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል ይላል። እንግዲህ ከዚህ ክፍል የምንማረው ታሪክ አንድ ነው። ሐዋርያው ጴጥሮስ ኢየሱስ ክርስቶስን እኔ ወንድሜን 7 ጊዜ ይቅር ልበለው እንደ ባልንጀራዬን ብሎ ጠየቀው። ኢየሱስ ምን አለው? 7 ጊዜ 7 እንጂ 7 ጊዜ ብቻ አይደለም። እንግዲህ 7 ጊዜ 7 ማለት 490 ነው። 490 ጊዜ እንጂ 7 ጊዜ ብቻ እንድትምረው አልልህም ካለ በኋላ አንድ ታሪክ ይናገራቸዋል። አንድ በጣም ባለጠጋ መንግስተ ሰማይ፣ ስለዚህ መንግስተ ሰማያት ባሮችን ሊቆጣጠር የወጣ አንድ ንጉሥ ትመስላለች ይችላል። እንግዲህ የእግዚአብሔር ምሳሌ ነው። ያኛው ንጉሥ አንድ ባሪያ ነበረው። እሱ ባሪያ እልፍ መክሊት ዕዳ ነበረበት የንጉሱ እና ዕዳውን መክፈል አልቻለም። ከዛ ጌታው ንጉሱ ጠራውና ዕዳውን መክፈል ስላልቻልክ አንተና ሚስቴ ልጆችም ንብረቴም በሙሉ ተሽጦ ዕዳው ይከፈልልኝ አለ። ያኛው ባሪያ ግን በንጉሱ ፊት ወድቆ ሰገደና ምን አለ? ታገሰኝ እኔ ሁሉንም ይከፍልሃለሁ አለው። ከዛ በኋላ ያኛው ንጉሥ አዘነለትና ለቀቀው፣ ዕዳውንም በሙሉ ተወለት። በቃ ከዚህ በኋላ አልቀበልም ብሎ ተወለት። ይሄ የተተወለት ባሪያ ደግሞ ይወርድና እሱም ሌሎች ባሪያዎች አሉት። ይወርድና ከባሪያዎች መሃል አንዱን 100 ዲናር ያለበትን ሰው አገኘና ዕዳህን ክፈለው ብሎ አነቀው ይላል። እንግዲህ እዛ ጋር እልፍ ዕዳ ነው የተተወለት። እሱ መጥቶ ነው ከባሪያዎቹ መካከል አንዱ 100 ዲናር ያለበትን ባለዕዳ ይዞት አነቀው። ዕዳህን ክፈለኝ አለው። ቅድም እሱ እንዳለው እኛው ባሪያው ጌታ ታገሰኝ እኔ ሁሉንም ይከፍልሃለሁ አለው። ልታገስ አልፈቀደም። ምን አደረገው? ዕዳህን ሁሉ እስክትከፍል ድረስ በወህኒ ትቀመጣለህ ብሎ ወደ ወህኒ ያስገባው። እንግዲህ በወሬ ይሄኛው ወሬ ወደ ንጉሱ ደርሳል። ወደ ንጉሱ ከደረሰ በኋላ ንጉሱ ይሄን ባሪያ አስጠርቶ እኔ ለአንተ እልፍ ዕዳህን ተውኩለት፣ አንተ ለምን ለባልንጀራ 100 ዲናር አተውለት? እኔ ይሄን ሁሉ ተውኩልህ አይደል? ለምን አልተውክለትም አለና ተቆጣበት፣ ወስዶ ወደ ጨለማ ከተተው። ይሄ የኛና የባልንጀሮቻችን ምሳሌ ነው። እግዚአብሔር ለኛ እልፍ የሆነ ኃጢአታችንን እኛ መክፈል ያልቻልነውን ኃጢአት በልጁ ከፍሎ ይቅር ካለም በኋላ እኛ ለጥቂት ኃጢአት ባልንጀሮቻችንን ይቅር የማንል ከሆነ እግዚአብሔር
ያን ኃጢአት ሁሉ ይቅር አይለን። ይሄን ሁሉ በደል እልፍ የሆነ በደል ነው በእግዚአብሔር ፊት እኛ ያሰራ ነው። እግዚአብሔርን ብዙ ጊዜ በድለናል። ይሄን ሁሉ ኃጢአት እግዚአብሔር ምን አድርጎልናል? በልጁ ይቅር ብሎናል። እኛ ደግሞ ወንድሞቻችን እህቶቻችን ለሚበድሉን ጥቂት በደል ይቅር የማንል ከሆነ እግዚአብሔር ኃጢአታችንን ይቅር አይለን። ከዛ መጨረሻ ላይ ምን ብሎ ይናገራል? ቁጥር 35 ላይ ከእናንተ ያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። ወንድሞቻችን ከልባችን ይቅር ማንል ከሆነ እህቶቻችንን ከልባችን ይቅር የማንል ከሆነ እግዚአብሔር እንዲሁ ያደርግብናል። እንግዲህ ጥልቅ የሆነ የመጽሐፍ ቅዱስ ሐሳብን ለመማር የምትፈልጉ ለመሰልጠን፣ ለመማር አብረን ለመወያየት የምትፈልጉ ይህን ቻናል ሰብስክራይብ እንድታደርጉ ቶሎ ቶሎ እንደርሳችሁ ደግሞ የደወል ምልክቷን እንድትጫኑ በትህትና ጠይቃለሁ። አመሰግናለሁ።